ልም ሆዴ ያቺንም ፍቅሬ ብለህ እንዴት ትታመናለህ አንተ? ለምን ነው የምትታመነው? ሌባ እኮ ነህ። ቺት እያረክ እኮ ነው። የግድ የደሱሪን ማውለቅ እኮ የለብህም። እግዚአብሔር ያይሃል እኮ ያይሃል እኮ ከሆነ 60 ኪሎ ከምትበዝን ሴትዮ መደበቅ ምንም ትርጉም የለው። ሰማይና ምድር የፈጠረ እግዚአብሔር ያይሃል። ብዙ ሰው ለሚስቱ ይመስለዋል። ታማኙን ሲባል ለሚስቱ ይመስለዋል። አይደለም፣ ለራስህ ነው። ክብር ያለ ሰው እንድትሆን ታማኝ ብትሆን ለሚስትህ አይደለም የሚጠቅመው፣ ለአንተ ነው። ወደፊት ስትሄድ ከኋላ አትፈራ፣ አትሳቀቁም። ታማኝ ብትሆኑ ለራሳችሁ ነው። እግዚአብሔር ያያል። ሰውን ባመንነው ቁጥር ነው ታማኝ የሚሆነው። በጠረጠርነው ቁጥር አይደለም ታማኝ የሚሆነው። በጠረጠርነው ቁጥር ሰው እየተጨነቀ ውሸታም ነው የሚሆነው። ስለዚህ ከዛሬ ጀምሮ ግቡና በጣም የሚፈትኗችሁ ባሎች አሉ። አንዳንድ ባሎች ገብቶ በር ላይ ተረብለው አንድ ላይ እንትን አድርጎ ዲሌት የሚያረጉ አሉ። በቃ ለእግዚአብሔር ስጧቸው። ጌታና እነሱ ይገናኙ። አትሰቃዩ እህቶቼ፣ የምሬን ነው ማወራላችሁ። በገዛ እጃችሁ የሴት ራሰ በረሃ እንዳትሆኑ። ሰው ጠብቃችሁት የምትይዙት አይደል። ቁጭ ብለው የፖሊስ ስራ የሚሰሩ ሰዎች አሉ። እስቲ ና ይሄ ሽቶ የማን ነው? የማን ነው? እዚህ እንትን ሰላም ይኸውልሽ፣ ከዛሬ ጀምሮ ምንም ይሽተት ያንቺ ስራ አይደል። ለመድኃኒዓለም ስጩ። ጌታን እመኝ። ኦልሬዲ የገባችሁ ሰዎች፣ ያልገባችሁ በደንብ ቼክ አድርጉ። ብታገቡት ሰው ጌታን በትክክል ማወቁን፣ እግዚአብሔርን መፍራቱ። ልክስክስ ካልሆነ አግቡት። ሚል ከሰከስ ከሆነ ሬድ ፍላግ እያያችሁ እንዳትገቡ።